አሁንም ቻትጂፒቲ የቤት ስራ ለመስራት ሲምፕል ታስኮችን ለመስራት አሳይመንት ለመስራት የምትጠቀሙ ሰዎች በሚያሳዝን ሁኔታ ህይወታችሁን ወደማይሆን አቅጣጫ እየሄዳችሁ እንደሆነ ልነግራችሁ ፈልጋለሁ። ኦልሞስት ኤአይ ከመጣ 5-6 ወር አልፎታል። ለዚህም ነው ላለፈው 6-7 ወር ኤአይን ተጠቅመን እንዴት ነው ገንዘብ መስራት የምንችለው የሚለውን ሪሰርች ከሰራው በኋላ በዚህ ቪዲዮ 3 ምርጥ የምንላቸውን ቢዝነሶች ብቻችን ሆነን ኢዝሊ ኦንላይን ቢዝነስ ማስተር የምናደርጋቸውን ቢዝነስ በዚህ ቪዲዮ ይዤላችሁ መጥቻለሁ። የማታውቁን ሰዎች ካላችሁ አብርሃም እባላለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ከዚህ በኋላ የምንለቃቸውን ቪዲዮዎች ፎሎ አፕ እንድታደርጉና ህይወታችሁን ኦንላይን ቢዝነስ እንድትጀምሩ እመክራችኋለሁ። ወደ ቪዲዮ እንሂድ። እዚህ ጋር የምነግራችሁን 3ቱም ቢዝነሶች ለኔ ብቻ አይደለም ከ20 የሚበልጡ ተማሪዎችን አስተምሬ አሰልጥኜ ገንዘብ መስራት ከቻሉ በኋላ ነው ይሄን ቪዲዮ የምሰራላችሁ። ይሄን ቪዲዮ አትኩሮት ሰጥታችሁኝ ሰዎች ከተከታተላችሁ እባካችሁን እያደረጋችሁ ያላችሁትን ነገር አቁማችሁ ጥሞና ሰጥታችሁኝ ካዳመጣችሁኝ በሚቀጥለው 2-3 ወር ኦንላይን ቢዝነስ እንዲሁም ከ5-6 ሺህ ዶላር በላይ ጀነሬት ማድረግ ትችላላችሁ። ወደ ቪዲዮ እንሂድ። ብዙዎቻችሁ ኤአይን ተጠቅመን እንዴት ነው ገንዘብ የምንሰራበት ብላችሁ ልታስቡ ትችላላችሁ። በመጀመሪያ ደረጃ የተለያዩ አይነት ቪዲዮዎችን ቻትጂፒቲ ስክሪፕት ሰጥቶ ዲዛይን አድርጎ እያንዳንዱ ነገር ከስተማይዝ አድርጎ የሚሰጠን ነገሮች ፕሮዲውስ እያደረግን ገንዘብ መስራት እንችላለን። በሁለተኛ ደረጃነት ብሎግ አርቲክሎችን በመጻፍ ሚዲየም ላይ ሊሆን ይችላል የተለያዩ ብሎግ ፐብሊሽ ማድረግ የምንችላቸው ሳይቶች ላይ ፕሮሞት እያደረግን የኛን አፊሊየት ሊንክ በተለያየ አይነት መንገድ እያስቀመጥን ገንዘብ የምናገኝበት መንገድ ነው። በሁለተኛነት ደግሞ አብዛኞቻችን እጃችን ላይ ተቀምጦ ለምን ፎከስ አድርገን መስራት እንደማንችልና እንደ ትንሽ ቢዝነስ አድርገን እንደምንቆጥረው ባላቅም ስለ ኤአይ ወይም ደግሞ ስለ ግራፊክ ዲዛይኒንግ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። የዛሬ 3-4 ዓመት አንድ ግራፊክ ዲዛይነር ለመስራት የሚፈጅበት አንድ ፒክቸር በ4-5 ሰዓት ሊሆን ይችላል። አሁን ግን አርቲፊሻል ኢንተለጀንትን በመጠቀም በ10-20 ደቂቃ በማይሞላ ኢቭን ብንሳሳት እንኳን ፕሮምፕት ላይ ጎበዝ ባንሆን እንኳን 10-20 ደቂቃ በማይሆን ሰዓት እጅግ በጣም የሚገራርሙ ግራፊክ ዲዛይን ያላቸውን ፒክቸሮችን ሊሆን ይችላል፣ ባነሮችን ሊሆን ይችላል ክሬት ማድረግ እንችላለን። እነዚህን ደግሞ ክሬት በማድረግ የተለያየ ቦታ እንደ ዲጂታል ፕሮዳክት ሊሆን ይችላል፣ እንደ ፊዚካል ፕሮዳክቶች ላይ የኛን ፒክቸር ሴል አድርገን ሊሆን ይችላል። በተለያየ አይነት መንገድ ገንዘብ የምንሰራበት ምክንያት አለ። ይሄን ምን ያክል እውቀት ያስፈልገናል ብላችሁ ልታስቡ ትችላላችሁ። በዚህ ቪዲዮ 10 የምትሆኑ ሰዎችን በኔ ትምህርት ቤት በግማሽ ዲስካውንት ሰጥቻችሁ ኤአይን ተጠቅመን እንዴት ገንዘብ መስራት እንደምንችል አስተምራችኋለሁ። ዲስክሪፕሽኑን ወይም ደግሞ ሊንኩን ከየት እናገኛለን ብላችሁ የምታስቡ ሰዎች ባዮ ላይ ያስቀምጣለሁ ወይም ደግሞ የዚህ ቪዲዮ ኮመንት ላይ ያስቀምጥላችኋለሁ። እኔ ጥያቄ ካላችሁ ጻፉልኝ። ሶስተኛውና ብዙዎቻችሁ አይናችሁን ከከፍታችሁ ምን ያክል ትልቅ ኦፖርቹኒቲ እንዳለ ልነግራችሁ ፈልጋለሁ። ብዙዎቻችን አሁን ላይ ዩቲዩብ ላይ የምንሰማቸው ሙዚቃዎች፣ የምንሰማቸው ክላሲካሎች፣ የምንሰማቸው ሪሚክሶች በጣም ፋሚሊየር ከመሆናቸው የተነሳ ኤአይ የሆኑ ሪል የሆኑ አንደርስታንድ ወይም ደግሞ አይደንቲፋይ ማድረግ እስከማንችልበት ድረስ መገንዘብ ይከብድናል። ነገር ግን ሰዎች ኤአይ ክላሶችን ወስዳችሁም ሊሆን ይችላል፣ ራሳችሁን በዩቲዩብ ትሬን አድርጋችሁም ሊሆን ይችላል። ማክሲመም 4-5 ቀን ብትወስዱና ኤአይን ተጠቅማችሁ ሙዚቃ መስራት ብትችሉ ሰዎች አይ ካን ጋራንቲ ዩ ህይወታችሁን እስከ ወዲያኛው መቀየር የምትችሉበትን ቢዝነስ እየነገርኳችሁ ነው። አሁንም እንደ ወንድምነት የምነግራችሁ ነገር ቢኖር ይሄን ኦፖርቹኒቲ ተጠቅማችሁ ኤአይን ተጠቅማችሁ ገንዘብ መስራት የምትችሉበትን መንገድ ፊግር አውት ካላደረጋችሁ በሚቀጥለው 5-10 ዓመት ራሳችሁን እጅግ የምትወቅሱበት ቦታ ታገኛላችሁ። እኔ እንዳግዛችሁ የምትፈልጉ ሰዎች ከየት ሀገር እንደምታዩኝና በዚህ ቪዲዮ ምን ቢዝነስ መስራት እንደምትፈልጉ ኮሜንት ላይ ጻፉልኝ። ኔክስት ቪዲዮ እስክንገናኝ ድረስ ሰብስክራይብ በማድረግ የቤተሰቦቻችን አንድ አካል ይሁኑ። በኔክስት ቪዲዮ እስክንገናኝ ድረስ
ፒስ